ሰላም የእንደጣፍ ቤተሰቦች እንደምን ናችሁ? ዛሬም እንደ ሁልጊዜው እንደተለመደው ድንቅና ታምራዊ ቦታ ነው ያለነው። የት ነው አትሉኝም? ለብዙዎች የመዳን ተስፋ የደስታና የሐዘናቸው እንባ አባሽ የሆነችው ለእኔም እናቴ ብዬ ስጠራት የማላፍርባት የምመካባት እንባ አባሼ ደብረ ምጥማቅ ጻድቃኔ ማርያም እንገኛለን። ገዳሟ ከወረዳው ከተማ ሰላ ድንጋይ በስተምስራቅ አቅጣጫ በእግር ጉዞ የ10 ደቂቃ ርቀት ላይ ትገኛለች። በአፄ ዘርዓ ያዕቆብ አማካኝነት የተመሰረተች ገዳም ናት። በአፄ ዘርዓ ያዕቆብ ዘመነ መንግስት ቱርኮች ግብፅን ወረው በዚያው የሚገኙ አብያተ ክርስቲያን ባቃጠሉና በፈጁት ጊዜ በወቅቱ ከተቃጠሉት አብያተ ክርስቲያን መካከል አንዷ የሆነችው የደብረ ምጥማቅ ቤተክርስቲያን ነበረች። ከወረራውና ከቃጠሎ በፊት አስቀድመው ቀሳውስቱ ጽላቱን አውጥተውና ሸሽገው አስቀምጠዋት ስለነበረ በጊዜው አባ ሚካኤልና አባ ገብርኤል የሚባሉ መነኮሳት ከብዙ ተከታዮቻቸው ጋር በሱዳን በኩል አድርገው ወደ ሀገራችን አምጥተው ጽላቷን ለአፄ ዘርዓ ያዕቆብ እንዳስረከቡ ከገዳሟ የተገኙ ምንጮች ያስረዳሉ። ንጉሱም ጽላቷን ተቀብለው ጅባት፣ ከዚያ ምንጮች በበረህ ተራራ ላይ ደብረ ብርሃንና በሌሎች ስፍራ በማዛወር አስቀምጠዋታል። ከዚያ በኋላ አፄ ዘርዓ ያዕቆብ በተገለጸላቸው ራዕይ መሰረት አሁን ደብረ ምጥማቅ እየተባለ በሚጠራው ስፍራ ቤተክርስቲያን አሳንጸው የቤተክርስቲያኒቱን ስም ግብጽ ባለው መጠሪያዋ ማስታወሻ ይሆን ዘንድ ደብረ ምጥማቅ ተብላለች። ከብዙ ዘመናት በኋላ ግራኝ መሐመድ የኢትዮጵያ አብያተ ክርስቲያናትን ገዳማትን ሲያቃጥል ከተቃጠሉት ውስጥ አንዷ ይህች ቤተክርስቲያን ነበረች። ሆኖም ከወረራው በፊት አፄ ዘርዓ ያዕቆብ በራዕይ በተገለጸላቸው መሰረት የቤተክርስቲያኑን ቅርስና አሁን ጻድቃኔ ማርያም መካነ ቅዱሳን ገዳም በሚባለው ዋሻ ውስጥ ሰውረው በኋላም በተቃጠለችው ቤተክርስቲያን ሌላ ቤተክርስቲያን ተሰርቶ አገልግሎት ሲሰጥ ቆይቶ በእርጅና ምክንያት ፈርሶ ስለነበረ ቀዳማዊ ኃይለ ሥላሴ አንድ ጣሊያናዊ መሐንዲስ ልከው በ1948 ዓ.ም ቤተክርስቲያኑን አሰርተውት ነበር። በአሁኑ ሰዓት ከቆይታ የተነሳ በማርጀቱ ሌላ ቤተክርስቲያን ተሰርቷል። ይህች ቤተክርስቲያን ወይም ገዳም ብዙ ዕድሜ ያስቆጠረች ብትሆንም ታላቅ እውቅናን ያገኘችው ከ1990ዎቹ ጀምሮ ነው። ከ30 ሰዎች በማይበልጡ የተጀመረው የጉብኝት ጉዞ በአሁኑ ጊዜ በዓመት ከ150 ሺህ እስከ 600 ሺህ ሕዝብ በላይ ወደ ገዳም እንደሚመጣ መረጃው ይጠቁማሉ። የጻድቃኔ ማርያም መካነ ቅዱሳን ገዳም ዓመታዊ በዓላት መስከረም 21፣ ህዳር 21፣ ጥር 21፣ ሰኔ 16 ናቸው። የነገርኩሽን